አንድ መሳሪያ ተሸክሜ አሁን ያገር ብገባ አንድ መሳሪያ ተሸክሜ አንድ ጊዜ ነው የምተኩሰው። አንድ ገድሌ ወይንም ልሞት ይችላል ልቆስል ይችላል። እዚህ ተቀምጬ እኮ በመቶ ሺህ የሚቆጠረው እየመታው ያለው ቀልዳላችሁ። በመቶ ሺህ የሚቆጠር እኮ ሃይማኖት የሚለው ልጅ አንድ ቁጥር ጻፍ እስቲ። ሃይማኖት አዘናለ አያስቅም እኮ እዚህ ተቀምጬ አሁን በመቶ ሺህ የሚቆጠር ነው እየተኮስኩኝ መጣል ያዝኩ። እዛ ሄጄ መሳሪያ ተሸክሜ አንድ ነው በመታ ነገሩን አሁን በቅርብ ገባለሁ። ሳያ ቃል አቀበልላችኋለሁ ገብቼ ሳያ እስቲ ሳያ ግባ የምትሉ አንዳንድ ቁጥር ጻፉ። ግባና ፋኖን ተቀላቀል የምትሉ ከምድር መረጃ ሰጭ ሆነ ቃል አቀባይ ሆነ የምትሉ አንዳንድ ቁጥር ጻፉ። እስቲ አንዳንድ ቁጥር በቅርቡ ሳያ ይከታተል ነገር ከምድር ላይ እንደወርድ ይፈልጋል። አንድ ጊዜ ይሄ ህዝብ ምድር ላይ ወርጄ እንድዋጋ ይፈልጋል። በቃ መግባት አለብን። እኔና ጆከር መግባት አለብን። በቃ ገብተህ መታኮስ አለብን። የዚሁ እኔ በግሌ እዚሁ ሆነ ነው እንድታገለው የምፈልገው። ምክንያቱም ከገባው ሐሳብ ልክ ይችላል። እስቲ በሳይበሩ ላይ ያለውን ትግል አጠናክር የምትሉ ደግሞ ሁለት ቁጥር ያው ሁለት ጻፉ ጋይስ። በሳይበሩ ላይ የሚል ሁለት ቁጥር በሳይበሩ ላይ በዚህ ሁለት ቁጥር ሁለት ቁጥር በዛ አንተ ምክንያቱም ከባድ ጥላት ነው ማለት ነው ሸፍነን ያለው። በቃ የሳይበሩ አሸንፏል። ነገራችን ላይ ከባባር ወደሎችን ነው እዚህ የምንጠለው እኮ። እዛም ገብቼ በተኩስ መከላከያ አንድ የደሃ ልጅ ተገዶ የመጣ መከላከያ ነው የምገለው። ምን ያደርጋል? ኃጢአትም ጭምር እዚህ እኮ ተቀምጬ በርገር እየበላ ሀገር የሚያተራምሰን እኮ ነው የምመታው። እዛው ተገዶ የመጣ እናቱ ሽሮ በርበሪ መግዣታ እንትን ብሎ በቃ ተቸግሮ የመጣን የደሃ ልጅ ነው እኮ እዛ መከላከያ ላይ እንደው ብመታም። ስለዚህ እዚህ ላይ ሆኖ መንታቱ ከባድ ይመስለኛል። ትክክላችሁ። ታያ ግን መቼ ነው ስራዬን የምታስተዋውቅልኝ? ምንድነው ስራሽ እንዴ? የግድ ላንተ የብር ሀብል መላክ አለብኝ እንዴ? ዛኔ ኮስዋትቼ ነው እንጂ ልልክልህ ነበር። ሰሞኑ ለውጥ እያየን ነው። ምንድነው? ምን አይነት ለውጥ አየ ደግሞ? ለውጡ ከባድ ለውጥ እያየው ነው። ከባድ ለውጦች እያየው ነው አንቺ ላይ። አረ ለውጥ ምናምን ነገር አይደለም። ግን እኔ ልልክልህ ብዬ ሳውዲ ሰው አለ። አግብተሻል? አላገባውም። ኧረ አላገባውም። እሺ በቃ አስተዋውቅልሻለሁ። ገና ነኝ፣ አላገባውም። ሰላም ነው? ሰላም ነው። ታች እንዴት ነሽ? አልሐምዱሊላህ። ወላሂ ጆከር አለ አመለጠኝ ማለት ነውና በጣም ነው የምንወዳቸው በእውነት እናንተ ላይ እንዴት ማለት ወጥቷል። በእውነት ጆከር ጀግና ነህ፣ በእውነት ጀግና ነህ። በጣም እንወድሃለን፣ በጣም እናከብራችኋለን፣ በጣም እንወዳችኋለን። እንደዚህ የሚያደርጉት ሞጣ ባለፈው ነው ሰምቻለሁኝ። አማራ እንከፋፍለዋለሁ ሲል ሰምቻለሁ። እያንዳንዱ አማራ እንከፋፍለዋለሁ ሲል ሰምቻለሁኝና በእውነት ሞጣ በጣም ለአማራ ክብር የሌለው የሚሳደብ በጣም ደንቆሮ እያለ ምን እያለ የሚሳደብ በጣም ሰይጣን የሆነ ሰው ነውና ጆከር አፋኑ በጣም ነው የምንወዳችሁ፣ እንወዳችኋለን። እናንተ ደግሞ አንድ ሰው ሲነሳባችሁ እናንተ እየሰራችሁ ነው ማለት ነው። የሚሰራ ሰው ላይ ነው ሰው የሚነሳው። ይሄን ታሳቢ አድርጋችሁ ካሳቢ አድርጋችሁ በጣም እንወዳችኋለን፣ እናከብራችኋለን። ጠንካራ ሆኖ ከጎናችሁ ነን። እናንተን የማይወድ በቃ አማራን የሚከፋፍል በቃ ያኔ በቃ ባንዳ ነው። በቃ ሞጣ ጋር እየሄዱ እኛ እንወድሃለን፣ ሞጣ ጋር እየሄዱ አሁን በጣም ብዙ አሉ። እንወድሃለን። እነዛን ዝም ብለው ታያ ሲጃዊ ሰውን አስገባው
ጋሽ ዳሞቴን እኔ እኮ ማስገባት አልቻልኩም ጎበዝ፣ ወላሂ ማስገባት አልቻልኩም። ስጠኝ ወይ ደግሞ ሁሱ ካለክ አስገባው። ሁሴን አለ። ሁሴን መሆነ ነው የማታስገባቸው። አስገባው ጃዊ ሰውን። እሺ ያውን ለአንቺ ስልጣን ልሰጥሽ ስገባ እንደዚህ ነው የሚዞረው አይደል? እና አቡፋኑ በጣም እንወዳችኋለን። አይዟችሁ፣ ጠንክሩ፣ ከጎናችሁ ነን። ከእናንተ ጎን ብዙ ሰው አለ፣ በጣም ብዙ የሚወዳችሁ ሰዎች አሉ እና ጠንክሩ፣ ተስፋ እንዳትቆርጡ። በእውነት አንድ ሰው ሲታገል በጣም ብዙ ነገር እሱን ያን ሰው ለመጣል በጣም ብዙ ሰው እንትናል እና እስ በሳችሁ ከተባበቁ፣ አንድ ሆኑ። በቃ ሁላችሁም ወንድማማቾች ናችሁ። ከተባበቁ እስ በሳችሁ ማለት ነው። በጣም ነው የምወዳችሁ። አመሰግናለሁ ስላስገባኝ። አመሰግናታችን። እያመመው መጣ የምትለውን አስገባት ሁሴን። እያመመው የምትለውን እኔ ማስገባት አልቻልኩም፣ ይቅርታ። እያመመው መጣ የምትለው ቅድም ጀምራ አስገባኝ እያለች ነው። ሁሴን አለ፣ አስገባት። እያመመው መጣ። አዎ አበባ መሰጠው ልጅ አስገባት። እኔ እኮ ማስገባት አልቻልኩም ወገን፣ ተረዱኝ እንጂ። አቡሽንም አስገባው። ሁሴን አለ የለም? አንድ ቁጥር ጻፍ እስቲ። ስልጣን ያላቸው ዛሬ የት ሄደው ነው? ሁሴን ራሱ ስራ እየሰራ አይደለም። እንደ አብይ አህመድ ስልጣኑን እየተጠቀመ አይደለም። የዘሜታናሽም እኮ አለ። ታዲያ ምንድነው? አስገባ እንጂ አለሁ ይለኛል እንዴ? እቆርጥብሃለሁ ሚካል አነሳብሃለሁ። ካላህ አትቆጠርም። ሁሱ ካላህ አትቆጠርም። እየሰራ አይደለም። ምን ማለት ነው? አስገባቸው። እኔ አሁን በኋላ ላይ ከፍጡር በኋላ ሂጅ ሌላ ቀይራለሁ። ይሄ በጣም ደክሟል። ማስገባት ስላልቻለ ነው ጋይስ። እየመረጠ አይደለም። አትምረጥ የምትሉ እየመረጠ አይደለም። ሰላም እንዴት ናችሁ? አማን ነው። ሰላም ሰላም። ማስገባት ስላልጾመኛ ነው። እንዴት ናችሁ ሌሎቻችሁ? ጋሽ ሰይድ አቤት። መነጽሩ እንዴት ነው? ባክ ብራንድ ነው ያምራል። ከዝብራ ነክ እንዴ? አቡሽ አይደለም ከዝብራ ነው። አያ ጋሽ ሰይድ አንተ ለመግባት እየሰማ ነው። እኔ ስናይፐር ነው ማስታጥቀህ። አንተ ብቻ ግባ ወይ? አይ አንተ ገብተህ ለምን ነው ፈርጥጠህ የመጣኸው? ታው ፈርጥጠህ አትበል። ማሜ ሄደው ለቫኬሽን ነው። ፈርጥጦ የመጡት ሌሎች ናቸው። ዝም በል ሰያ፣ ክፉ እንዳታናግረን። ማሜ ሄደው እኮ በቃ ጠፍቶ ደውሎልኝ ነበር አይደል? ሱፐር እናስገባው፣ በላይ እናስገባው። በእናትህ ኧረ አንተ ሰውዬ ግድ የለም በጋ ብላክ እንማለው። እኔ በገባ አንድ ነገር ልንገርህ፣ ስማ። ደስ ገብተው ፋኖ የሚባለውና ሳያዩት የመጡም አሉ። እኔ ቢያንስ እንኳን ስማ፣ ያው ቦታውን ከጠራሁልህ ይገባል። ስለዚህ እኛ እንኳን ባይና አይተና ስማ፣ አንደኛው እና እንሂዳል። ጋሼ ልንገርህ፣ የሆነ ሰው አንድ ጓደኛችን ማለትና ከዛ በቃ ለምን ደርሰን አንመጣም ምናምን አልኩት። መኖር እፈልጋለሁ። እኛ በሄድንበት ሰዓት ደግሞ የሆነ ጓደኞቼ ጋር ነበርና ደንሳ የሚባል ቦታ ታውቃለህ? በአማራ ሳይት ደንሳ። ከዛ መከላከያን እያስወጡ ቢያንስ 10 ወደ 11 የሚሆን መኪና ኦራል እየገተተን እየወጣውና ከታች እየተመጡ እኛ ወደ ታች እየሄድን ነው። አብሮን የሄደ ሰው ነበርና ወይኔ ኮምበርሻ ይግደለኛል። ምን ነው አለው እንዴ? በዚህ የሆነ ነገር ሲባል አሁን መጡ ይባላል። እኛ እኮ ከተማ አንሰማም። አረ ወይኔ ቆይ አንድ ጊዜ ሁሴን ይኸውልህ እያመመው መጣ። ያምሃል እንደሚፈልግሃል አስገባኝ እያለ ነው። ያመመውን አስገባው እንደ ስለፈጠረ አስገብቶ። ታዲያ መጨረሻው ምን ደረሳችሁ? መጨረሻውማ ይሄንበት ቦታ ላይ ግማሽ መንገድ ካለብን በኋላ ደረስን። ከዛ የምንገባበት ቦታ ላይ ቀውጥ ይሆናል። ርችት በርችት አድርገውታል። እነሱ እየገቡ እነዚህኞቹ እየወጡ ነበርና አብሮ የሄደው ሰው ማታ
ሲደውል ዛሬ በዚህ ጋር እየዘነበ ነው ይባላል። ያኛው በዚህ እየዘነበ ነው መልስኝ ወደ ሀገሬ። ልክ በሚቀጥለው ቀን በማስተሳፈር ወደ ደሴ ወደ ጉጉፍቱ ምናምን ሲደርስ ያ መከላከያዎቹ ምናምን የለም። ልክ ሲገባ ወደ ገረደ አልሐምዱሊላህ ለዝና በቃ። ሁሴን የዘሜተናሽን ማስገባት ሁሴን እና ስለዚህ ማሜ ስለሞጣ እኛውን ብዙ ጊዜ ሞጣን ለማጥፋት ስለሆነ እዚህ እየሰራን ያለን ምን ትላለህ? እንደው ሰዓቱና ጊዜ ሆነብን እንጂ ከምድረ ገጽ ራሱ በጠፋ ጥሩ ነበር። እሱማ ይችላል ለቀምናል እንደው ባናወራ ብለን ነው እኛ ዝም ያለው። ግድ የለም እያመመው መጣ። የዘሜን ታናሽ ያስገባት ሁሴን እያመመው ስሜን ሜንሽን አድርግ። መኪና አዲስ ሹፌር ነው መሰል እያመመው መጣ። አለቃ የሆነ ስል መግባቱን ረስቶታል። እያወራ ነው ስልክ ኦኬ ሚውት አደረገ። ኦኬ እና ምን ልፈልግ ነው ጋሽ ሰይድ፣ አሁን አንተ ብትገባ ብትሄድ ችግር የለብህም ድምጹንም ምኑንም ለመስማት። ግን የከተማ ልጆች ካላችሁ ፈጣሪ ይርዳችሁ። ማሜ ተኩሰሃል፣ ግን ገብተህ ተኩሰህ ታውቃለህ? የከተማ ልጆች ካሉ ደግሞ ፈጣሪ ይርዳቸው አልኩ። አንተ እናቴ ደግሞ ሸረኛ ነው፣ የሆነ ነገር ልታስወራኝ ነው። ቻው ገብቷል። አትፍራ፣ ተናገር። ተኩሰሃል አልተኮስክም? እኔ ቢያንስ እንኳን ልንገር፣ ስገባ ልንገር፣ በኤርፖርት ሰተት ብለን ገብተን ወተናል። ራሳችንን አልቀየርንም። ስለዚህ እኔ ሄድኩት ደግሞ ጠቅልዬ አይደለም ለረፍት ነው ሄድኩት። እኔ በሄድኩበት ሰዓት እናንተን ይለያያል ሰዓቱ። በዚህ ሰዓት አይደለም። ገና አማራ ክልል እንኳን እኛ ልንወጣ ስንል ነው የሰዓት ገደብ ገና የተጣለው። አይ ያው እናንተ በጥሩ ሰዓት ነው ማለት ነው። ልክ ለምን 2 ቀን ምናምን ሲቀረው የመጀመሪያ በረራ ሲዘጋ እኛ ወደ አዲስ አበባ ማሚ አመት አይሆንህም እንደ ሄደ ከመጣ? አሬ ይበልጣል። ያ አመት ያልፈዋል እኮ ማሚ ሄዶ ከመጣ። ከዛ የመጀመሪያ ያ ማሚ ቆይቶ ፋኖ ጦርነት ተከፈተው 2 አመት እኮ ወደ 20 ወር አለፈው እኮ ጦርነቱ እኮ አለ። እንደዚህ አሁን ሰዓት ገደብ አልወጣለትም። በሰዓቱ ነበረ በረራ አልተዘጋም ነበረ። ወደ ኮምቦልቻ ገደብ አልተዘጋም። የዛን ሰዓት ላይ በኋላ ነው ይሄ መጣው። አይ አብሽር በቃ እያመመው መጣ። ሚወተን አንሳስ እያመመው መጣ። ለማንኛውም በርሱ መልካም ጊዜ። እሺ ጠብቅ። ምን አልሽ መሲ? መልካም ጊዜ ይሁንላችሁ። በርቱ። ያው ሪፖርት ማድረግ እንዳትረሱ እና ደግሞ በዚሁ አጋጣሚ የብር ሀብል መግዛት የምትፈልጉ ሰዎች ፎሎ እያደረጋችሁኝ እኔ ጋር መታችሁ እንድትገዙ ሰያም ማስታወቂያ ሰራለሁ ብሏል እና በርቱ። ሰያ መልካም ጊዜ ይሁንላችሁ። ቆይ የባለፈው የተደጣ ያልሽው መቻውተክ አውጣና እኔ ልስጥ ብያለሁ እኮ እዚህ ዱባይ ለሚወጣለት ሰው እልካለሁ በራሴ። የተከፈለው ብርሳ እንዴ የተከፈለውን ብርማ ለዋላችሁ ታውላችሁታል። ታዳጣው ነው አንጣልሽው እንዴ የዛለታ ስትጠበቅ አንዴ ኔትወርክ አንዴ ምንድነው ወገቤን ያዙኝ ብለሃል ነበር እንዴ? ኤኒ ታይም አውጣ እኔ ልላክ። አሁንም ቢሆን አውጣ ማታ ሳያ ማታ አውጣላቸው። ዛሬ ማታ አውጣና እጣውን ዛሬ ማታ አውጣና ከዛ ነገ ልክላችኋለሁ። አይመስልም? ስማቸው ማን ነበር ስማቸው? ረስቼዋለሁ እኮ ሲመዘግቡ የነበሩ ልጆች አሉ። እኔ አልመዘገብኩም። 30 ምናምን እጣ ነው ነበር እዛ ውስጥ መዘገቡት ውስጥ
አዎ መጣት አለባቸው። ለእንትና ለደምስ ሲመር በተዋጣው ገንዘብ ነው አይደለ? ያ የዛ ጊዜ ነው እና ሲመዘግቡ እጣውን እንደውም እኔ የጣውን ለብቻ ያዙ ብያቸው ስንት 38 ጀማል እኔ ማስገባት አልቻልኩም፣ ይቅርታ አድርጉልኝ። እኔ ማስገባት አልቻልኩም፣ ሰው ነው እያስገባ ያለው። ማታ ኔትወርክ ቀይርና አስተካክልሌ አስገባችኋለሁ። እሺ አሁን ግን እንትን አልኩ። ታያ እየሰማሁኝ ነው። የዛን ጊዜ ብዙ ልጆች ነበሩ እነ ሰሚራ እነ ተምር ምናምን ሌላም ሰው ነበረ። ብቻ በጣም ብዙ ልጆች ነበሩ የዛን ጊዜ ሲያሰባስቡ የነበሩ ልጆች መዝጋቢዎች ማለት ነው። የመዘገቡት ናቸው የጣውን ሲይዙ የነበሩት። እንትና ዋሴ አለ እንደ ይዛ ጊዜ ዋሴም አለ። እስቲ ቆይ እንጠይቃቸዋለን። ጠይቃቸው ብቻ በውስጥ እንትን በላቸውና ወይ ደግሞ አንተ ወረቀት ላይ ምናምን ከጻፍክ ከመዘገብክ እንትን በልና አውጣ፣ ችግር የለውም። እኔ ልክላቸዋለሁ። ዱባይ ቃሌ ነው ልካለሁ። እሺ በመቀጠል እያንዳንድ አማራ የሆንክ ሞጣን ለማጥፋት አዋጅ ስለታወጀ እያንዳንድ ከሞጣ ቤት አንድ ሰው 10 ሪፖርት በማድረግ ሞጣን ታጠፉ ስንል በክብር እንጠይቃለን። ይሄ ከሼህ ቅዱስ አቡፋኖ ቢሮ የተሰጠ ትዕዛዝ ነው። ከሼህ ቅዱስ አቡፋኖ ቢሮ የተሰጠ ትዕዛዝ ሞጣ የሚባለውን ወይ እብዳ ይባል ወይ ደህነኛ በቅርብ ጊዜ እንዲጠፋ ስለተወሰነ ሁላችሁም ማጥፋት አለባችሁ። ትዕዛዙን አክብራችሁ ልክ ላይቭ ላይ እንደገባ ገብታችሁ 10 ሪፖርት። ምክንያቱም ይሄ ሰውዬ አንዳንዶች የግል ጠብ መስሏችሁ ከሆነ እኛ ከሞጣ ጋር ምንም የግል ጠብ የለንም። እንዳውም እሱ ነው የግል ጠብ ያለው። ሚስቶቻችንን ሁላ የሚመኝ አመንዛሪ ሰይጣን መሆኑን ማወቅ አለባችሁ። ሰምታችሁታል። አቡፋኖ ሚስትህን ስጠኝ እያለ በተለይ በክርስትና ሃይማኖት አንድ የወንድሙን ሚስት የሚመኝ ሰው ልክ ዝሙት እንደሰራ ነው የሚቆጠረው አይደል የሚባለው። ያው እንዳላበላሽ በእስልምና አንዲት ሴት ያለ ኒካ ለግንኙነት የሚፈልግ ሰው ወንጀል ነው፣ ቅጣቱ መገደል ነው ይላል። ወይንም የሰራ እና ይሄ ሰውዬ ሚስቶቻችንን ሁሉ የሚመኝ አመንዛሪ ሰይጣን ስለሆነ ሁለተኛ ከዛ አልፎ ይሄም እኛ ይገደልን የኛ ሚስቶች ስለማያገኛቸው ምድር ላይ ዋጋ በሚከፍሉት ወንድሞቻችን ላይ እያደረገ ያለው አስጸያፊ ንግግር ይሄ ሰውዬ እንዲጠፋ ምክንያት ስለሆነ እያንዳንድ ገብተህ ማጥፋት ነው። ሞጣ የሚባል እናጠፋዋለን። እመኑ። መጀመሪያ የምትጥላት የውጭ አካል የሚያከብር እዚህ ካንተ ስር ተቀምጦ የሚዘላብደውን ስርዓት ስታስይዝ ነው። ስለዚህ መጥፋት አለበት። አቡፋኖ ላግዝና ማለት ነው። እሺ ቀጥል። እኛ መቼ ነው ቀይ መስመር የሚኖረን ነው? አሁን በአጸያፊ ቃላት በመርዝ ጨርሷችሁ ብሎ ይሄ ነገር ቀላል ልምምድ አይደለም ለኔ። አየህ በቀላሉ ጠላትም እንዲጠቀምበት የማድረግ ነው እና በመርዝ ጨርሷችሁ ብሎ ትዕዛዝ መስጠት ከምን የመጣ ነው? ይሄ ብልጽግና የሚያነሰውን አጀንዳ ዋናው ትልቁን አጀንዳ ብልጽግና የሚያነሰውን ትግራይ ጋር ሰሩ፣ ቲፒኤልኤፍ ጋር ሰሩ። ይሄ የብልጽግና አጀንዳ ነው። ፋኖ ድሮም ዘንድሮም መቼኑም ቢሆን ከቲፒኤልኤፍ ጋር ሰርቶ አያውቅም፣ ሊሰራም አይችልም ነው ማረጋገጥ ያለባቸው። የአማራን ህዝብ ነፃነት በክንዱ ማስከበር ነው፣ መሞት ነው። በነገራችን ላይ እኮ ፋኖ እኮ ለመሞት ነው። እኔ ሙቼ ነፃ ላውጣህ ነው። ሌላ ገንዘብ አትከፍለው፣ ምን አትከፍለው፣ ምንም ህይወቱን ማጣት ነው። አንድ ልጅ አብረን ምንሰራ ልጅ ነበረ፣ ፋኖ ብሶተኛው የሚባል ከሳውዲ አረቢያ ነው። በገንዘብ አገዘ፣ እሱም አላረከው አለ። ቀጥታ ሄደ ማለት ነው። ሂዶ ሲፋለም ተሰዋ፣ ህይወቱን ሰጠ። ፋኖ ማለት ይሄ ነው። ገንዘቡን ይሰጣል፣ ህይወቱን ይሰጣል። በቃ በዛ እኔ ሙቼ ላድንህ ያለን አካል በመርዝ ጨርሰው ማለት እዚህ በላይ ጠላት ምን ሊኖር ይችላል ነው። በነገራችን ላይ ይህን ቃላት ብልጽግና እንኳን ተናግሮት አያውቅም። በመርዝ ፍጇቸው ብሎ የብልጽግና ካድሬ ሲናገር ሰምቼው አላውቅም። በእውነት
እና አሳፋሪ ነው። አሳፋሪ ብቻ ሳይሆን የጠላቶችም ጠላት እንዴ ቢያንስ እንኳን ምርኮኛ አድርገህ ከያዝከው እኮ ምርኮኛ እንትን ልትመግበው ትችላለህ አይደል? ይሄ እኮ ጨርሷቸው ነው በመርዝ ድምጽ የሌለው መሳሪያ በዓለም እየተከለከለ ነው። አቡፋን ነው እንደዚህ አይነት መሳሪያዎች በዓለም አቀፍ የተከለከሉ ናቸው። መርዛማ ነገሮች የመርዝ ቦምብ አሉ፣ መርዛማ ቦምቦች የሚባሉ ማለት ነው። እንደነዚህ አይነት ነገሮች በዓለም የተከለከሉ ናቸው። በፋኖ ተግባራዊ ይሁን ሲል እኛ ቀይ መስመራችን መቼ ነው ሆብሎን አንድነታችን የምናጠናክርበት ማነው የኛን ወንድም በመርዝ የሚጨርስ ብለን የምንወጣበት መቼ ነው? ይሄ ተዳፈረን ሌሎች ይተገብረዋል ማለት ነው። ይሄን የተናገረው እኮ የነሱ በነገራችን የኛ አይደለም ግን የነሱ ተብሎ ነው የሚታሰበው በሌሎች ዘንዳ። ሁላችንም ቀይ መስመር ሊኖረን ይገባል። የከሌ የሚባል ነገር የለም ነው። የከሌ የሚባል ነገር ስለሌለ አማራነት ከተነካ እንዴ ፋኖ እኮ አማራነት ክብር የተነካ ማንነቴን መሰረት ያደረገ ጥቃት ሞት ደረሰብኝ። ይሄው የምታዩት ዛሬ የግፍ በደላቸው አልበቃ ብሎ እንኳን ለምን ተናገርሽ ተብሎ በታፍኖ የሚወሰዱበት እኮ ነው አማራ። ለምን በደልህን ተናገር እና ህይወቱን ለሚሰጥልን ሰው ያ ጥፋት ሊኖር ይችላል ዋቴቨር እሱ በሌላ ግን በመርዝ ጨርሷቸው ብሎ መናገር ግን ካውሬነት የበለጠ በዓለም አቀፍ ህግ የተከለከለ ነውና ሁላችንም ልንነሳ ነው የሚገባ ነው። የግለሰብ ማን አደረገው? ፋኖ የግለሰብ የለም። የአማራ ህዝብ መከታ ነው ፋኖ እና በእንደዚህ ነው መያዝ ያለብን ነው። ሁላችሁም በእንደዚህ ያዙት። መርዝ የሚለው ቃል ቀላል እንዳይመስላችሁ ነው፣ ወንጀል ነው። መክሰስ ቢቻል እኮ መክሰስ ይቻል ነበር እንደምታውቁት ነው። ይሄ አንድ ያለ መሆን ነገር ጠላቶችን የማሸበር ለምንድነው ማናሸብረው? ለምንድነው አይፈሩን? አማራ መንካት ጣጣው ብዙ ነው። አማራ መንካት ኦንላይን ላይ ሊሆን ይችላል፣ በነፍጥ ግን ሊሆን ይችላል፣ ሊያጠፋን ይችላል ተብሎ እንዲፈራ ማናደርገው ለምንድን ነው? ፋኖ እያስፈራ ነው። በነገራችን ላይ ይሄን ተናገርሽ ተብላ ስትታፈን ልጅቱን አይታችኋል። ይሄን የሰማ ፋኖ ምን ሊያደርግ ይችላል ብለው ስለሚያስቡ ነው። የበለጠ ስሜታዊ የሆነ ትግሉን ያጠናክረዋል ብለው ስላስቡ ነው። እና ሞጣም የጠላቶችን አጀንዳ የተቀላቀለ የመጀመሪያው ሰው ነው። ጠላት ነው። ከጠላቶችን በላይ ጠላት ነው። በመርዝ ጨርሷቸው የሚጥለው ቃል ለኔ እንደቀላል አይደለችም፣ በጣም ወንጀል ነው። እና ሁላችንም ይሄን ያሰብን መታገል አለብን የሚል ሐሳብ ለማለት ነው። ከይቅርታም በላይ መጥፋት እንዳለበት ነው እኔ የተረዳሁት። ግን ወጥቶ ካሁን በኋላ በፋኖ ላይ ምንም አይነት ቆሻሻ ቃሎችን አልጠቀምም እና ለተናገርኩት ነገር ይቅርታ ብሎ ይቅርታ ከጠየቀ የማናልፍበት ምክንያት የለም። ከዛ በዘለለ ግን 2 ቀንም 3 ቀንም ሊቆይ ይችላል፣ እናጠፋዋለን። ሁለተኛ በሱ ስም የከፈቱ እያንዳንዳቸው ሌላ ብሔሮች ናቸው። እያንዳንዳቸው እነዛ ብሔሮች ደግሞ አይሰጡትም። አካውንት እንሰጥሃለን ምናምን እያሉ ነበር፣ አይሰጡትም። ስለዚህ ይሄ ሰውዬ መጥፋት አለበት። የማይነካ ቀይ መስመር ነው አይነው። እውነት ቅድም እንዳልከው የሆነ ቀይ መስመር እነዚህ እኮ በዚህ ከመጡባቸው አይታገሱም ብሎ ማንኛውም አካል የሚፈራው ቀይ መስመር ማስፈር ማድረግ አለበት ባህል። ይቅርታ ካለ ይቅርታ ተጠየቀና ጥፋቱን ካመነ እኮ የአማራ ህዝብ ይሄን ነው ዋናው ዓላማው፣ ይሄ ነው። ሰዎቹ ከጥፋታቸው እንዲመለሱ ነው። ጥፋቱን አምኖ ከመጣ ማንም ሰው ችግር የለበትም። በዚህ ተቀጠለ ግን አንታገስም ነው። ቀይ መስመር ፋኖ ቀይ መስመራችን ነው። ምንም ይሁን ምንም በቃ ዛሬ አይተው ነገ ሲሞት አላየህም እንደ ህይወታቸውን ሲሰጡ ያሳሳሉ እኮ እነዛ ልጆች። ህይወቱን በነፃ ለሚሰጥ ደግሞ ጭራሽ በመርዝ ግደለው ብሎ ጠላት በላይ ጠላት ሆኖ የሚመጣ አካል ግን መታገስ የለብንም ነው። እና አሁን አብሮት የቆሙት አብሮት ያሉት አማራ እንዳይመስሏችሁ ሆን ብለው የሱን ሐሳብ የገዙ ሰዎች በመጨረሻ በምንም ታምር የአማራ ሊሆኑ አይችሉም። የአማራ ህዝብም ፍላጎት ሊያሳኩ አይችሉም ነው። ጠላቶች ናቸው። በነገራችን ላይ አማራ ሁሉም እኮ እሱ ጋር ሊቆም ይችላል። እንደነ ይልቃል ከፋለ የአማራ ህዝብ ፈርሞ መሸጥ ሊኖር ይችላል። ያ ማለት አማራ ማለት አይደለም ነው። አማራ ተወለደ እንጂ አስተሳሰቡ አማራ አይደለም ነው። እኛ አማራ አይደለም ስንል አስተሳሰቡ አማራ እየሞተ ማይቆጨው ሁሉ አማራ ሊሆን አይችልም ነው። በተግባር አማራ የሚባለው ማለት ነው። ይሄንን እያሰብነ ይቅርታ ከጠየቀ ችግር የለብንም። ካልጠየቀ ግን
ሁላችንም እንተባበራለን ለማለት ያክል ነው። ትላንትና ያለው እንግዲህ ሰምታችሁት ከሆነ እኔ ሳይሆን ዘመነ ካሴ እኛ ቅጥህን ቆርጠን እዚህ ላይ እንለጥፍልሃለን ምናምን ብሏል። ይሄ ዋናው ነገር ምንድን መሰለህ እንደዛ ያለበት ምክንያት የሱ አጎቱ የምስራቅ ጎጃም የቀበሌ ሊቀመንበር የነበረ መከላከያን እየመራ ፋኖን ሲያሳድ የነበረ የጎጃም የአማራ ፋኖ በጎጃም በዘመነ ካሴ የሚመራው ኃይል ቀንድቦ ጥሎለታል አሉ። በዛ ተበሳይቶ ነው እንግዲህ ትላንት አልቅሷል። ገማል ገብቷል አይደል? እያመመው መጣ። አሁን አንተ ቆይ ስፖርት ልትሰራ ነው እዚህ የመጣው አስገቡኝ ብለህ ወይስ ምን ልታወራ? ሀሳብ እንዳለው ሰው አስገባኝ አስገባው። አንድም እኮ ነው ረስታውራ ምን ሀሳብ አለ? በነገራችን ላይ ስፖርት ጥሩ ነው ለጤንነት። ስፖርት አስፈላጊ ነው። ጥሩ ጎበዝ። ግን ይሄን ብቃታችሁ 16 ሰው እየጠበቀ ነው። ሰይድ 16 ሰው እየጠበቀ ነው። ይፈልገዋል። የት ነው ያለው? ድንበር። እሺ ምንድነው የሚፈልገው? ምንድነው የታደርሰው አንተ? እሺ አምጣቸው። ምን ፈልገው ነው የሚያናግሩኝ? ምንድነው ችግር አለ? አንካ ምንም ችግር የለውም። በስ ማናገር ይፈልጋሉ አንተን። ከማል አንካ አምጧቸው። ካሁን በኋላ እንደጠይቁ እንግዲህ ሰይር ብላችሁ ቪዲዮ አይደለም አልከፈትኩም። ቪዲዮ የለም በላችሁ። ቪዲዮም ቢሆን ትወጣላችሁ። አቋሪ ወጣራ አይደለም ያ የድንበር ጤና አንፈራም እንኳን ሞጣራ ማለት ቢቦቧም ነው አውራ አንከፍትም ሰየዋ ቪዲዮ ሰይዳ አቤት ሰላም ነው። እንዴት ናችሁ? ይሄ ቦርኮ ምን እያለ ነው? ሞጣን ነው። ቆይ ሳውዲ ሞጣ ራሱ የፖፖ በጠራጊ ልጅ ጾም ስለሆነ ቆይ አንድ ጊዜ ሳውዲ ድንበር ላይ ነው ያላችሁት? ድንበር ላይ ነው ያለነው። አይዋ አብሽሩ ሞጣ ዝም ብሎ ነው እናጠፋዋለን። ምን ነው በአማራነቱ ያፈረ ደደብ በአማራነቱ ያፈራል የደደብ 16 ወጣት ነው የፈለገህ ነው አሉ። ሚስቲ ምንድነው? ምን እንተባበር ወይንስ ምንድን ለማለት ምስጋናችሁን ለመግለጥ ነው ወይንም አድናቆታችሁን? አቢቢኛ ምንም አያስፈልገንም። ብቻ በርታ። የሆነ ነገር ካለ አለኩል ያህል በዚህ ጋር አለና ምንም የሚያስፈልግ ነገር የለም። ሊያበረታቱ ነው ማለት ነው። እና ድንበር ላይ ያላችሁ ወንድሞች በተቻለ ሁኔታ ራሳችሁን ጠብቁ። ባለፈው የሰማሁትና ያየሁት ነገር በጣም አሳዝኖኛል። አማራው አስክሬን ሁሉ እስከ መሸጥ የደረሰበት ጊዜ ነው ያለው። በተለይ ድንበር ላይ ተመተው ወደ የመን ተመልሰው ያሉ የአማራ ልጆች አስክሬን በትልቅ በገንዘብ እየተሸጠ ገንዘብ ካልተከፈለ አናስቀብርም እስከ ማለት የደረሱ የሰዎች እንዳሉ ስሰማ ያዘነው። ራሳችሁን ጠብቁ ወንድሞቻችን፣ ራሳችሁን ጠብቁ። መራባ ሲሰየው ወይስ አምሳ ኦሮሞኛ የማግኘት ወራለ ሰያ ቴንኪ ሀቢቢ አላቆቃቸው ማንቻውም ግን ሰው እዚህ ጋር መና ያያቸው ወጣቶቹ ስሜት እኛ እንገናኝም። የወጣት እዛ ያለ ድንበር ላይ ያለ ወጣት በነገራችን ላይ እንትን ነው
ለመሞት ዝግጁ በቃ የፈረመ ወጣት ነው እዛ ያለው። ድንበር ላይ የሚያደርጉት ገባር ነው። ስለዚህ ሌላም አካል ምስኪኖችን አክብሯቸው። የሌላም ብሔር ከሆኑ መንገደኞች ላይ ምንም አይነት ሞይ ነገር ወይንም ደግሞ ግፍ እንዳትሰሩ። አማራ በዛ አይታወቅም። ኮፕሊንግ ታብ እያደረጋችሁ እሺ። ጀማል አውራ እንጂ ከፍ አድርግ ድምፅህን፣ ተደብቋል። የሚሰማ ነበር። አሁን ይሰማል። አሁን አውራ። ነገር ማለት ነው። ትናንትና ጆከር ነው ብሎ የለጠፈው ልጅ ታስታውስ ከሆነ ወፍራም ልጅ ተለጥፎ ነበረ ሞጣ ላይ። እና ልጁ ምን አለ ሞጣ ራሱ ይሄ ካልሆነ ራሴን ከሶሻል ሚዲያ ላይ አገላለሁ አለ። በቃ 100% አይተርግ ማርያምን ብሎ ማለት ነው። ልጁ እኔ የተፈጠረው ልጅ ጓደኛዬ ነው አውቀዋለሁ። ሰለሞን በላይነህ ይባላል። የአንጾኪያ ገምዛ ወረዳ ልጅ ነው። አሁን ላይ የማዘጋጃ ቤት ኃላፊ ነው ልጁ። ስልኩም አለኝ የልጅየው ማለት ነው። የተፖስተው ጆከር ነው ተብሎ የተፖስተው ልጅ በሞጣ ፕሮፋይል ያደረገው የማዘጋጃ ቤት ኃላፊ የት ነው? አንጾኪያ ሞኮይ አይዋ ጓደኛዬ ነው። በመቀጠል ደግሞ ያቺኛው አገባችና ማን ነው ብርጅስቶ ምናምን የምትባለው ፍራንክፈርት ላይ በተደጋጋሚ ሲመጣ አይቼዋለሁ። ልጁ ፓስፖርት ራሱ የለውም። የሚገርም እንደዚህ ሰዎች ነው አማራ ህዝብ ተከትሎ የሚያምነው። እንዴት ነው የምናምናቸው እኛ? ስለምንም ይዋጉ ይከራከሩ። ግን የልጁ ማስረጃ ወላሂ 100% አለኝ። ስልኩን እሰጥሃለሁ፣ ደውልለት። ሰለሞን በላይነህ ይባላል ልጁ። ስለዚህ የመኮይ ልጅ ነው። ወይ ነው አይቼዋለሁ አለችው ያቻለው ጊት እና እኔ ልነግርህ ነው አስገባኝ ምናምን ብያለሁ ማለት ነው። ልጅየው ነው አይቼዋለሁ አለችው። ይመላለሳል አለች ፍራንክፈርት ጀርመን ያለችው ምናምን እና እዛ ተመላላሽ ነው። በቅርብ ቀን አስይዘዋለሁ አለች ልጁ። ይሄንን ማታ ደውዬ ስነግረው ሰምቻለሁኝ እባክህ ፎቶ የላክልኝ። ቆርጠው ላኩት። እሱን ከበውት የት እንዳነሱት አላውቅም። እና ልጁ ስልኩ አለኝ። ሰለሞን በላይነህ ይባላል። የአንጾኪያ ገምዛ ልጅ ነው። የአንጾኪያ የገምዛ ልጅ ነው። በቃ እሱ ተቀብሎ ፎቶውን ሌላ ፎቶ ይስጥህ። ሰያት ደውል። እንደዚህ አይነት ሰዎች ከእንትን ጋር የመንግስት እንትኖች ስለሆኑ አትደውል። ስልኩን በስልኩ ግን ስልኩን እንትን ብሎ ይስጥህ። ራሱ ሌላ ፎቶ አንድ ሁለት ፎቶ ተነስቶ ይላክልህ። ይሄ ጀማል ሰለሞን ፎቶውን ሌላ ፎቶ ይላክልህና ወይ ቪዲዮ ሰርቶ ይላክልህና እኛም ፖስተዋለን። ለሞጣት እንትን ይበል እኔ ነኝ ብሎ ቪዲዮ ይስራና